ሰላም ሰላም እንዴት ናችሁ? እንደዚህ የሚያምር ቆንጆ ኩሬባት እስቲ አብረን እንስራ ዛሬ። በጣም ትወዱታላችሁ። ጣዕሙ እንዴት እንደሚጣፍጥ በጣም ቆንጆ የሚሆነው። ወደ አሰራሩ እንግባ። እዚህ ጋር 4 ኩባያ ዱቄት አዘጋጅቻለሁ። 4 ኩባያ ዱቄት እንጨምራለን። ከዛ ግማሽ ኩባያ የተፈጨ ስኳር እናደርጋለን ማለት ነው። ደቃቅ ስኳር እዚህ ጋር ጨምሬያለሁ የተፈጨውን። ከዛ ምን ያስፈልገናል? ለውዝ፣ የተፈጨ ለውዝ፣ የለውዝ ቅቤ፣ ያው የለውዝ ቅቤ ነው የሚባለው። እሱን 2 ማንኪያ እናደርግበታለን። 2 ማንኪያ የለውዝ ቅቤ ካደረግን በኋላ ምንድነው የምንጠቀመው? የተፈጨ ሄል አደርጋለሁኝ፣ ደቃቅ ሄል ማለት ነው። 1 ማንኪያ የሚሆን የተፈጨ ሄል እዚህ ጋር አድርጌያለሁኝ። ከዛ እነዚህን ደረቅ ግብአቶች አንድ ላይ አዋህዳለሁኝ ማለት ነው። እስከዛ ድረስ ግን ዘይት እጥዳለሁ። 1 ኩባያ የሚሆን ዘይት እጥድና ደረቅ ግብአቶቹን በእጄ እዚህ ጋር በደንብ አድርጌ የለውዝ ቅቤው ከዱቄቱ ጋር እና ከስኳሩ ከሄሉ ጋር አብሮ እንዲዋሃድልኝ በደንብ አድርጌ አሸዋለሁ ማለት ነው። በሁለት እጃችሁ እንደዚህ። ኩሬባት በጣም ማሸት ይፈልጋል። በደንብ በእጅ መታሸት ይፈልጋል፣ ቆንጆ ሆኖ እንዲወጣልን ማለት ነው። በዛ ልክ እንዲህ አድርጌ እንደጨረስኩኝ ማለት ነው። ይሄንን በዚህ ደረጃ ሲሰጠኝ ጊዜ ድጋሚ ዘይቱን አመጣና የፈላውን ዘይት ጥንቃቄ ማድረግ አለብን። እዚህ ጋር ዘይት ስንጨምር ጊዜ የፈላ ስለሆነ ቀስ እያለን እየመጠንኩኝ እጨምራለሁኝ። መብዛትም ማነስም የለበትም። ካነሰ ይፈረካከሳል፣ ከበዛ ደግሞ ይሙለጨለጫል። ስለዚህ በመጠኑ ነው የምጨምረው ማለት ነው። ቆንጆ ደረጃ እስኪሰጠኝ ድረስ ማለት ነው። ከዛ እንደዚህ በማንኪያ ትኩስ ስለሆነ አማስለዋለሁኝ። ትንሽ ዘይት አንሶኛል እጨምራለሁ። ከዛ ልክ እንደዚህ ቀላቅዬ ሲቀዘቅዝልኝ ጊዜ ኩሬባቱን በእጄ በደንብ አሸዋለሁ ማለት ነው። በጣም ማሸት ስለሚፈልግ ያው ጉልበት ይጠይቃል። እነዚህ ቅርጽ ማውጫዎቼ ናቸው። የትም ሱፐር ማርኬት ላይ ታገኙታላችሁ። ከዛ ልክ እዚህ ጋር በደንብ አሸቸዋለሁኝ። በሁለት እጃችሁ እንደዚህ እሽት እያደረጋችሁ ከዛ እኔ እዚህ ጋር ፓትራይን አዘጋጅቻለሁ። ቅርጽ ማውጫው እንግዲህ እንደዚህ በላስቲክ ነው የምታደርጉት ማለት ነው። የኩሬባት ቅርጽ ማውጫ ቅርጽ ማውጫው ከሌላችሁም በእጃችሁ እያድበለበላችሁ አነሳ አነሳ አድርጋችሁ ማድረግ ትችላላችሁ። እዚህ ጋር ያው ፕላስቲኩን እንደዚህ አድርጌ ቅርጽ ማውጫውን ጠቀልልና በጣቶቼ መሀል አወጣዋለሁ። ከዛ ልክ እንደዚህ እየቆረስኩኝ እየወሰድኩ በእጄ ጥብቅ ጥብቅ እያደረኩኝ ማለት ነው። ጫፍ ጫፉን ቅርጽ አስይዘዋለሁኝ። ከዛ መሀሉን በእጄ መዳፍ ደምደም አደርገዋለሁኝ። ቆንጆ ሆኖ ቅርጽ ይዞ ይወጣል ማለት ነው። እንደዚህ በጣም ነው የሚያምረው። እንደዚህ አድርጌ ፓትራውን እሞላዋለሁ ማለት ነው። ልክ ፓትራው ከሞላ በኋላ በቁርንፉድ እናሳምረዋለን ማለት ነው። ከፈለገን ያው እንደ አማራጭ ማለት ነው። በቁርንፉድ እዚህ ጋር እንደዚህ አድርጌ ጨረስኩኝ። ከዛ በኋላ ኦቭኑን 180 ላይ ለኩሰውና ከላይም ከታችም ዝቅ አድርጌ አስገባዋለሁኝ ከስር በደንብ እንዲበስልልኝ። ከዛ ልክ በስሎ ሲወጣ ላይክ 20-25 ደቂቃ ይፈልጋል ለመብሰል። እዚህ ጋር የቀረው እንደዚህ አድርጌ ጨረስኩትኝ። ይሄንን ይመስላል። ቆንጆ ሆኖ በስሎልኛል። ሞክሩት፣ ትወዱታላችሁ። ቴንክ ዩ